ይከብዳል። ብቻ ግን ምንም ይሁን ምንም ከራስ በላይ ንፋስ አሉ። ራስሽን እየጠበቅሽ እንዳትጎጂ ደዋይ ቻው። በዛ ከተባለ 3 ሰዓት ብቻ ነው የምተኛው። በጣም ያመመኝ ታዲያ እኮ ይሄ ትጎጃለሽ። ማርያም እንዴት አመሽ? እንዴት የሰው ልጅ እንቅልፍ ካልተኛ ምግብ ካልበላ ውሃ ካልጠጣ ካልተኛ ኖርማል አይሆንም። አትተ ምግብ በፊት ራሱ እንቅልፍ ነው። ስትተኝ ነው ሀሳብሽ ህመምሽ ራሱ እኮ አሞሽ ውሎ ተኝተሽ አድረሽ ጧት ስትነሽ እንቅልፍ ከጠገብሽ የሆነ ህመምሽ ራሱ ቀለል ነው የሚለው ያመመሽ ማለት ነው። መተኛት አለብሽ ግዴታ ነው እየተኛሽ እንዴ። ይሄ ዩቲዩብ ትናንትና የመጣ ነው ሊሆንም ላይሆንም ይችላል። ቅድሚያ እንቅልፍ ነው ማርያም። ይሄን ያክል ደረጃ እንትን እስከምትሄድ ድረስ ትጎጃለሽ። የሰው ልጅ ሲተኛ ነው ጤናው የሚስተካከለው፣ ቀኑ የሚያምረው፣ ማለቱ ደስ ብሎት የሚውለው ኖርማል ሆኖ ሲተኛ ነው። ፊቱ መልኩ የሆነ የሚያምረው ሲተኛ ነው። አለበለዚያ ፊትሽ ራሱ የነፉባት ይገፉባት ትል ነበር እናቴና የሆነ ፊትሽ ራሱ እንትን ይበላሻል። እንቅልፍ ካልተኛሽ ጤናሽ ጥሩ አይሆንም። ማለትሽን ትነጫነጫለሽ፣ ስራሽን በደንብ አሰሪፍ። ምክንያቱም እንቅልፍ ስላልጠገብሽ ማለት ነው። እና